የኢትዮጵያውያን የገመድ ጉተታ ከምን የመነጨ ነው? ሁለት ኃያላን ሀገራት የራሳቸውን ኢንተረስት ለማሟላት ውረድ እንውረድ ተባብለው ሜዳ ሲገናኙ የኛ ወገንተኝነት ይገርማል። እኛ አፍሪካውያን ግን ምን ሆነን ነው በማይመለከተን ጉዳይ ገብተን ጭቃ ስናቦካ የምንውለው? የምግብ ዋስትናችንን ሳናረጋግጥ ጠግበው የእሳት አረር የሚወራወሩ ኃያላን ሀገራትን ደግፈን የምንዳማ ሰዎች ግን ምን ሆነን ነው? እርግጠኛ ሆኖ መናገር የሚቻለው እስራኤልም ሆነች ኢራን መፈጠራችንን የሚያውቁን ሁሉ አይመስለኝም። ግን ደግሞ እኛ ራሳችንን ሰቅለን ተንጠራርተን ድጋፍ ስንሰጥ የሚስቁብን ይመስለኛል። አሁን ማን ይሙት ኢትዮጵያውያን በእስራኤልና በኢራን ጦርነት ጎራ ለይተው ተጣሉ የሚለውን ጉዳይ ቢሰሙ ከት ብለው የሚስቁ ይመስለኛል። ጀሚናይ አፍሪካውያንን ኃያል ሀገራትን የሚያደርጉትን የማህበራዊ ሚዲያ ፍትጊያ የሚያሳውቅ እድል ቢኖረው ብዬ ተመኘው። ይዘገያል እንጂ ይህን እድል ይፈጥራል ብዬ አስባለሁ። እኛ የራሳችን በቂ ችግር እያለብን በማይመለከተን ጉዳይ ያውም በቅንጦት ላይ በሚኖሩ ሀገራት መካከል በሚደረግ ፍትጊያ መካከል እንደ ዝንብ ወተት ዘለን ገብተን የምንፈተፍተው ነገር ይገርመኛል። ዝንብ ወተት ውስጥ በማይመለከታት ጉዳይ ገብታ ከወጣች በኋላ የመኖር ተስፋ የላትም። እኛ አፍሪካውያንም በማይመለከተን ነገር ዘለን እንገባና አብሮ ከሚኖረው ጎረቤታችን በችግራችን ከሚደርሰው የሰፈር ሰው ሲያመን እርዳታ ከምንጠይቀው የሰፈራችን ሽማግሌ ቄስና ሼህ ጋር እንቃቃራለን። በሩቅ ካለው የእስራኤልም ሆነ የኢራን ዜጋ በቅርብ ያለው የሌላ ብሔር ሃይማኖት፣ ጎሳ የበለጠ ይጠቅመናል። በእስራኤልም ሆነ በኢራን ካለው ተመሳሳይ የሃይማኖት ተከታይ ይልቅ በአንድ ሀገር ውስጥ አብሮ የሚኖረው የሌላ ሀገር ተከታይ የሌላ ሃይማኖት ተከታይ የበለጠ ይቀርባል። ግን አፍሪካውያን የሆነ ሀገር ላይ እዚህ ግባ የማይባል ችግር ሲከሰት ጎራ ፈጥረን ማህበራዊ ሚዲያውን ስናጥለቀልቀው ሳይ ሁሌም የሚገርመኝ ጉዳይ ነው። እኛ ጎራ ለይተን የምንጣላላቸው ሀገራት ተገላቢጦሽ የሆነ ጉዳይ ቢያጋጥማቸው ቀድመው የሚያግዙት ጎረቤታቸውን በሀገራቸው የሚኖረውን የሌላ ሃይማኖት ተከታይ የሌላ ጎሳ አባል የሆነውን ሰው መሆኑን ግን በእርግጠኝነት መናገር ይቻላል። ያያሉንን ጸብ መስመር አስይዘን ልብስ አልብሰነው አካል ሰጥተነው እኔ ከከሌ ጎን እያልን የምንጣላበት ነገር የሚገርምና መፍትሄ ያጣንለት ጉዳይ ነው። ከከሌ ጎን ለመቆም ለአንተ አንቺ ያለማንም ድጋፍ መቆምሽን እርግጠኛ ሁኝ። መቆምሽን እርግጠኛ ሳትሆን በባዶ ቦታ ድጋፍ መስጠት ምን የሚሉት በሽታ እንደሆነ ሊገባኝ አልቻለም። ያለነው አፍሪካ ውስጥ መሆኑን ረስተን ከከሌ ጎንነን ማለታችን ውሃ ያነሳል የሚል እምነት የለኝም። የመናገር ሱስ አለብን። እረ ወገን እየተሳሰብን የሆነ የላላ የአእምሮ ክፍል እንዳለን ይሰማኛል። እኛ መቆም ሳንችል በሌላ ሀገር መቆም የምንችል የሚመስለን ሰዎች ግን ግራ እናጋባለን። ግን የኛ ድጋፍ ትንሽ መራን የለቀቀ ይመስለኛል። ቤተሰብን ደግፈ መቆም ሳትችል የሀገር ደጋፊ ነኝ ስትል ትንሽ ሀፍረት አይሰማህም? እረ ወገን ምነካን? ድጋፋችንን ለጥሩ ነገር ከሆነ ባልከፋ ነበር። ነገር ግን የኛ ሽኩቻና ድጋፍ አብሮ የሚኖረው ጎረቤትን ለማስቀየም ሲሆን ደስ አይልም። ሲጀመር ጦርነቱ ከጀርባው ብዙ ምክንያቶች ያሉት ብዙ ጉዳዮችን ያዘለ መሆኑን የተረዳን አይመስለኝም። እዚያው ጦርነት ውስጥ የሚኖሩ ሰዎች ራሱ ትክክለኛ ምክንያቱን ላያውቁት ይችላሉ። እነርሱ የሚያውቁት የተነገራቸውን ነገር ብቻ ሊሆን ይችላል። ይህ ማለት ግን የትኛውም ሀገር የሚደረግ ጦርነት አይመለከትም ማለት አይደለም። በሀገራት መካከል የሚደረግ ጦርነት፣ በግለሰቦች መካከል የሚደረግ ግጭት እንኳ ያስጨንቃል። እኛ አፍሪካውያን ብዙ ነገሮቻችን የተንጠለጠሉት ከምዕራባውያን ላይ ነው። ስለዚህ ሌሎች ሀገራት የተንጠለጠለ ፍላጎት ያለን ዜጎች ከመሆናችን አንጻር የኢራንና የእስራኤል ጦርነት ብዙ ነገራችንን የሚነካ ስለሆነ ያገባናል፣ ይመለከተናል። የኢኮኖሚ አቅማችንን ይናጋል፣ ይዛባል። እነዚህ ነገሮች ያሉብን ግን የኃያላኑን ጠብ ወስደን ለሽኩቻ መጠቀማችን በእንቅርት ላይ ጆሮ ደግፍ ነው ብዬ አስባለሁ። እንዳንድ ኢትዮጵያዊ ነገሩን በገባልክ ማስረዳት ተገቢ ሊሆን ይችላል። ነገር ግን እውነታውን ከማስረዳት ባለፈ እኔ ከከሌ ጎን ነኝ የሚለው ነገር አደገኛና የሚያዋጣ አይደለም። አንደኛው ቡድን አንደኛውን በሚሳኤል ሲመታ ሲያወድም የታባክ ተደቆስ የሚል ነገ ደግሞ ዛሬ የተደበደበው ቡድን ደብዳቢውን በሃይፐርሶኒክ ሚሳኤል የንጹሃንን ቤት ሲያወድም ስናይ የታባክ የሚል መበሻሽቂያ እየተወራወርን ጊዜያችንን የምናጠፋ ሰዎች በእውነት እናሳፍራለን። እኛ ነገ ተነስተን ወደ ሀገራቸው ሄደን
የምንኖርባትን ሀገር ብንጠይቃቸው የት እንዳለን ላያውቁት ይችላሉ። ነገር ግን ጠርዝ ይዘን ስንጨቃጨቅ እጅግ የሚያሳዝንና የሚያበሳጭ ጉዳይ ሆኖ አይቼዋለሁ። አንዳንድ ኢትዮጵያውያን የካቲት 22 2018 ዓ.ም በመካከለኛው ምስራቅ በእስራኤልና በኢራን በተቀሰቀሰ አውዳሚ ጦርነት ላይ ከእውነታ የራቀ ሀሳብ አስተያየታቸውን ሲሰጡ ተመለከትኩ እና በኢትዮጵያውያን መካከል የተፈጠረውን የጎራ መደበላለቅ ስላላስደሰተኝ ምን ማድረግ እንዳለብኝ ጊዜ ወስጄ አሰብኩት። የራሴን ግላዊ ሀሳብ እንዳላጋራ እኔ ከወቀስኳቸው ግለሰቦች በምን እሻላለሁ ብዬ አሰብኩኝ። ብቻ ብዙ ካሰብኩ በኋላ አንድ ነገር ትዝ አለኝ። ምን አትሉኝም? ምን ካላችሁ ዘመኑ የፈጠረውን ኤአይ ላይ በመሄድ እንዲህ ስል ጠየቅኩት። ኢዝ ዘ ኮንፍሊክት ቢትዊን እስራኤል ኤንድ ኢራን ኤርሊጂየስ ዋር በማለት ያዘጋጀውትን የእንግሊዝኛ መጠይቅ አስገባውለት። የሰጠኝ መልስ ግን እኛ ኢትዮጵያውያን ከምናስበው በላይ የተለየና ቴክኖሎጂ ሰዎችን በልጦ ያገኘውበት ነው። ኢራንና እስራኤል በመካከለኛው ምስራቅ ቀጠና ውስጥ የየራሳቸው ፍላጎት ያላቸው ሀያላን ሀገራት መሆናቸውን ነው። ሁለቱም በቀጠናው ያላቸውን ወታደራዊ፣ ጂኦግራፊካዊና ስትራቴጂካዊ ፍክክር ማጠናከር ስለሚፈልጉ ነው። ሁለተኛው መልስ ደግሞ የፖለቲካና የደህንነት ስጋቶች ስላሉባቸው መሆኑን ያስረዳል። አሁንም በዚህ ቀጠና አንዱ በአንዱ ላይ ያላቸውን የፖለቲካ የበላይነት ለማስፋት እንዲሁም ያለባቸውን የደህንነት ስጋት ለመቀነስ የሚደረግ ጦርነት እንጂ የሃይማኖት ወይም የሃይማኖታዊ ጉዳይ እንዳልሆነ በግልጽ የሚያስረዳ ጉዳይ መሆኑን በግልጽ ያስረዳል።